አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናቸው የቻናል ቤተሰቦች? እኔ ደህና ነኝ አልሐምዱሊላህ። ዛሬ እስኪ ቀለል ያለ ኩኪስ እንሰራለን እና እዚህ ጋር ያዘጋጀሁት አለኝ እንቁላል፣ 3 እንቁላል እንደዚህ እቃ ላይ አስቀምጫለሁኝ። 3 ኩባያ ዱቄት፣ ማንኛውንም ዱቄት፣ እንዲሁም ደግሞ 2 የሾርባ ማንኪያ ጀውዘል ሂንድ የታመሰን ያምሸዋለሁ። ሙልት ያለ 2 የሾርባ ማንኪያ ሩብ የጎደለው ስኳር፣ ሩብ ኩባያ ሩብ የጎደለው ኮብ ስኳር፣ ቫኒላ። ይህን አንድ ላይ በደንብ እናቀላቅለዋለን። ከዛ የምትፈልጉትን ሙከሰር ሳታበዙ 1 የሾርባ ማንኪያ አለመጨመርም ትችላላችሁ። ከፈለጋችሁ ጨምሩበት፣ ወይም ደግሞ ሀባ ሶዳን ብትጨምሩ ቆንጆ ጣዕም የሚሰጠው እሱን እንጨምራለን። ዶቄት 3 ኩባያ ዶቄታችን እንጨምራለን። ከዛ 1 የሾርባ ማንኪያ ቤኪንግ ፓውደር በጣም ያልሞላ፣ ትንሽዬ ጨው። ይህንን በደንብ አድርገን እናቀላቅላለን። ካቦካ ነው በኋላ ግማሽን ያቦካነውን ግማሽን ሊጥ እንቀንስና 1 የሾርባ ማንኪያ ካካው ፓውደር ከፈለጋችሁ ነው፣ ካልፈለጋችሁም ደግሞ እንደዚሁ ሙሉውን መጋገር ትችላላችሁ። ግን 2 አይነት እንዲሆን ከፈለጋችሁ ግማሽ ሊጥ እንትን ብላችሁ እና ሊጡ ትንሽ ወፈር ካለባችሁ ወተት ወይም ደግሞ ውሃ መጨመር ትችላላችሁ። በጣም ወፈር ማለት የለበትም። ትንሽ ቀጠን እንዲል ኩኪሱ ቀለል ያለ ኩኪስ እንዲሆን ማለት ነው መጨመር ትችላላችሁ። ሊጡን አይታችሁ ሳታበዙ በጣም በትንሽ እና ይሄን ለሁለት ካካፈልን በኋላ 1 የሾርባ ማንኪያ ካካው ፓውደር በዚህ መልኩ ጨምሬ አውቅቸዋለሁ። ከዛ መጋገሪያችሁን ያው መጀመሪያ ፍሮን መለኮሳችሁ እንዳትረሱ እስከሚግል ድረስ እናንተ የምትፈልጉትን ዲዛይን ማውጣት ትችላላችሁ። እኔ ግን በዚህ መልኩ ጠፍጥፌዋለሁ ማለት ነው። እና ከላይ በተለያዩ ሙከሰራችሁ ማሳመር ትችላላችሁ፣ ወይም ደግሞ እንደዚሁ ማስገባት ትችላላችሁ። እኔ ትንሽ ለውዝ ነው የሚባለው፣ እሱን ከስከሳ አርጌ ደቀቅ አርጌ ከላይ በዚህ መልኩ አርጌዋለሁ ማለት ነው። ከዛ የጋለ ፍሮናችን ላይ ለ10 ደቂቃ እናቆየዋለን። ብዙ አይፈልግም፣ እንዳታበስሉት ብዙ 10 ደቂቃ ቆይቼ በዚህ መልኩ እንሰራዋለን ማለት ነው። ከዛ አውጥቻለሁኝ። በጣም ቆንጆ ኩኪስ ነው፣ ፍርፍር ያለ እና በጣም ቀላል በ10 ደቂቃ የሚደርስ ኩኪስ አሰራር ነው። ሰርታችሁ ሞክሩት እና ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለጓደኞቻችሁ አድርሱልኝ እና ሰብስክራይብ ሳታረጉ እንዳታልፉ። ቆንጆ ኩኪስ ነው፣ ሰርታችሁ ሞክሩት። በሌላ ቪዲዮ ተመልሼ እመጣለሁ ኢንሻአላህ። እስከዛው ድረስ ሰላም ሁኑ። ቻው።